ወዳጆቼ ሰላም ለእናንተ ይሁን። ዛሬ ርዕስ አድርጌ ይዤላችሁ የመጣሁት በፈተና ውስጥ ያለ ተስፋ በሚለው ነው የሚሆነው። አጠር ያለች አብረን እንካፈላለን። ሁላችንም በህይወታችን ፈተና እንገኛለን። ለምሳሌ ጭንቀት፣ እጥረት፣ ችግር፣ ውድቀትና የመሳሰሉት። ነገር ግን እግዚአብሔር በፈተና መካከል ምን ይሰጠናል? ተስፋ ይሰጠናል። ነጥብ 1 ፈተና የሁሉም ክፍል ነው። ይሄ ምን ማለት ነው? በመጽሐፍ ቅዱሳችን ላይ ዮሐንስ ምዕራፍ 16 ቁጥር 33 ላይ ምን ይላል? በዓለም ጭንቀት አለባችሁ፣ ነገር ግን እኔ ዓለምን አሸንፌያለሁ አለ። ይህ የተናገረው ኢየሱስ ክርስቶስ ነው። ራሱ ፈተና እንዳለን አሳወቀን አይደል? ነገር ግን ድል እንዳለ ደግሞ አስተማረን። ፈተና መጣ ማለት እግዚአብሔር ተወን፣ ረሳን ማለት አይደለም። እርሱ ከኛ ጋር ነው ማለት ነው። በፈተና ውስጥ እንኳን ሆነን እርሱ ከኛ ጋር ነው። ነጥብ 2 ፈተና ያጠነክራል። ይሄ የምናውቀው ወርቅ እንዴት ይጠራል? በእሳት አይደለ? እኛ እምነታችን በፈተና ይጠነክራል። መጽሐፍ ቅዱስ ውስጥ ያለ ታሪክ እንደ ኢዮብ ከባድ ፈተና አሳለፈ አይደል? ነገር ግን በመጨረሻ እግዚአብሔር አከበረው። እግዚአብሔር ሞገስ ሆነው። እግዚአብሔር ክብሩን አሳየበት። ይህ ለኛ መልእክት ነው። ፈተና መጨረሻ አይደለም። ፈተና መነሻ ሊሆነን ይገባል። መነሻ ልናደርግ ይገባል። ከፈተና በኋላ በረከት አለ። ከፈተና በኋላ መባረክ አለ። ከፈተና በኋላ ክብር አለ። ነጥብ 3 ተስፋ አትጣሉ። ምናልባት ይህ ጭንቀት ውስጥ ልትሆኑ ትችላላችሁ። ምናልባት እንባ ታፈሳላችሁ። ነገር ግን እንባ ለዘላለም አይቆምም። በመጽሐፍ ቅዱሳችን ውስጥ መዝሙር 35 ላይ እንደዚህ ይላል። ምዕራፍ 30 ቁጥር 5 ላይ እንባ በሌሊት ይቆያል፣ ደስታ ግን በነጋ ይመጣል ይላል። ምን ማለት ነው? ዛሬ ጨለማ ነው፣ ነገ ብርሃን ይሆናል። እግዚአብሔር ሁኔታዎችን ሊቀይር ይችላል። ይህ ተስፋን የሚሰጥ ቃል ነው። የዛሬ ጨለመ፣ ዛሬ ግራ የተጋባ፣ ዛሬ ጥያቄው የሞላ ቢሆንም ነገ ሌላ ታሪክ ይሆናል ህይወታችን። ነገ ሁሉም ነገር ይቀየራል። ዛሬ ያለቀሰ ሁሉ ነገ አይስቅም ማለት አይደለም። እግዚአብሔር እንባችንን ይጠርጋል። ሳቅ፣ ደስታ ወደ ቤታችን ይሞላል። ነጥብ 4 ስለዚህ ምን እናደርግ? አንደኛ ጸሎት፣ ሁለተኛ ቃሉን ማንበብ፣ ሶስተኛ ተስፋ ለመቁረጥ፣ አራተኛ በእምነት መጠንከር። ይህን ሁሉ የምናደርገው በእግዚአብሔር ላይ ታማኝ መሆን። ይሄም እግዚአብሔር ታማኝ ነው ማለት ነው። እና ወዳጆቼ አሁን በፈተና ውስጥ ከሆንሽ አትፍሪ። ለምን? እግዚአብሔር ከናንተ ጋር ነው። እግዚአብሔር በፈተና መካከል እንኳን ብትኖሩ እሱ ከናንተ ጋር ነው። ይህ ዘመን፣ ይህ ጊዜ፣ ይህ ቀን ሁሉም ያልፋል። ለምን? ተስፋ ያኖራል። ተስፋ ያጠነክራል። ተስፋ ነገ ላይ ጓጉተን እንድንኖር ያደርገናል። እግዚአብሔር ከናንተ ጋር ነው። እህቴ፣ ወንድሜ፣ እግዚአብሔር ከናንተ ጋር ነው። ዛሬ ማካፈላችሁ የነበረው ይህን ቃል ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።
በቀጣይ አብረን እንመለሳለን። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ሼር አድርጉ፣ ቻናሉንም ሰብስክራይብ አድርጉ። እጅግ አድርጌ አመሰግናችኋለሁ። ባይ